ሰላም ሰላም እንዴት ናችሁ? ፓርት 2 ሜትሪክስ ዛሬ ይቀጥላል። ባለፈው ስለ ሜትሪክስ ፓርት 1 አውርተን ነበር። አሁን ቀጣይ ፓርቱን ከዛ ይቀጥላል። ዛሬ የምንሄድበት ነው የሚሆነው። የዚህኛው ፓርት ሲጀምር ኒዮ ጋር ነው ቀጥታ የሚሄደውና ኒዮ ተኝቶ ከእንቅልፉ መልእክት ይቀሰቅሰዋልና እንትኑ ላይ ምስሉ ላይ ኮምፒውተሩ ላይ የተለያዩ ሚዲያዎችን ትራክ የሚያደርጋቸው ሚዲያ እዛ ቤት ሆኖ ያው የሚሰራው እሱ እንትን እንደሆነ ይታወቃል። የተለያዩ ሲሙሌሽኖችን እና ክራክ የሚያደርጉ ኮዶችን ነው የሚሰራው እሱ ማለት ነው። በሌላ አባባል ሜትሪክሱን እንትን ይላል ምንድነው ኮራፕት የሚያደርግ ሰው ነው። አሁን እነዚህ ምንድነው ሃይጃከሮች እንደሚባለው ወይ ደግሞ ሃከሮች እንደሚባሉ ታጋቾችና ክራክ የሚያደርጉ ኮዶች አይነት ስራ ነው የሚሰራው ቤት ውስጥ እና በምስሉ ላይ ምን ያህል ማን ሃንት የሚል አንደርዌይ የሚላል የሰው ልጅ ሃንት እየተደረገ እንደሆነና ነቃ ያለውን ሰው የሚያጠፉበት እንደሆነ እዛ ጋር ያሳየና ከዛ መልእክት ይጽፉለታል። ኒዮ ዌክ አፕ ይሉታልና መጽሐፍ ቅዱስ እንደሚለው አንተ የተኛህ ንቃ እንደሚለው ማለት ነው። ንቃ ነው። ከዛ እሱም ደንግጦ ይነሳል። ሜትሪክስ እንዳገኙት ወይም ደግሞ የሜትሪክስ ሲስተሙ ላይ እሱ እየነካካ ያለውን ነገር እየፈለጉት እንደሆነ ኤጀንቶቹ ይነግሩታል። ከዛ ኮንትሮል ፕላስ ኤክስን ይጫናል። ኮንትሮል ማለት ያው እንትን ነው። ኮንትሮል ማለት ያው ኮንትሮል ነው፣ እስር ቤት እንደማለት ነው። ኤክስ ማለት ሳተርን ነው፣ ጋር ታይም ማለት ኮሮኖስ ማለት ነው። እና ማንም ሰው እዚህ ምድር ላይ በኤክስ ስር ነው፣ አንደር ኤክስ ማለት ነው። እና ኤክስ ሪፕሬዘንት የሚያደርገው ታይምስ ነው አይደል? አሁን 2 ሲባዛ 3 ብለን ስንል በእንግሊዘኛው 2 ታይምስ 3 ማለት ነው። እና የማባዛት ምልክት በራሱ ታይምስ ነው። አንደኛ ማባዛት ነው፣ ጊዜ ቤት ነው። ሁለተኛ ራሱ ጊዜ ነው፣ ታይም ነው። እና የዚህ ዓለም ገዢ ያለው ኢየሱስ ክርስቶስ የዚህ ዓለም ገዢ ያለው ታይም ነው፣ ጊዜ ነው። ማንም ከጊዜ በላይ አይደለም። እና ሁሉም ነገር በጊዜው ነው። ሰለሞን ሲል ኢየሱስ ክርስቶስም በምድር ሳለ ጊዜ ገና ነው የሚል አንድምታ አለ። እነዛ ከሰውዬው ውስጥ ወጥተው ሌጊየን የሚባሉ መናፍስት ወደ አሳማው ከመግባታቸው በፊት የጌታ የእግዚአብሔር ልጅ ካንተ ምን አለን ጊዜያችን ገና ነው የሚል ነው። ጊዜ የሚል ነው። ሁሉ ነገር በጊዜ ነው የሚሆነው ማለት ነው። አሸንፎ የትንሣኤ ሰው ሲሆን ሞትን አሸንፎ ከዚህ ዓለም አገዛዝ ውጪ ሲኮን ወይም ደግሞ በእግዚአብሔር ትንሣኤ ሲገኝ የአእምሮ ንቃት ሲኖር ከህግ በላይ ይኮናል። የዚህ ዓለም ገዢ ህግ ጊዜ ነው። ኤክስ የሚለው እሱን ነው። ከዛ ጋር ተያይዞ ነው ያንን ያደርጋል። በሚያደርግበት ሰዓት ፎሎ ራቢት ዋይት ራቢት የሚል መልእክት ይመጣለታል። ከዛ እስኬፕ ለማድረግ ይሞክራል። ያው በኮምፒውተር ላይ እስኬፕ ከነገሮች መውጣት አይደል? ወይም ደግሞ ከእስር ቤት እስኬፕ ለማድረግ ሞከረ። በቃ ከሲስተሙ ለመውጣት እየሞከረ እያለ እዛው ላይ እንትን ኖክ ኒዮ የሚል ይመጣል። ያው የበር መንኳኳት ነው። ከዛ ያንኳኳሉ። በሚያንኳኩበት ሰዓት እሱም ተከትሎ ይወጣል ማለት ሊከፍትላቸው ይሄዳል። ማን ልበል ይለውን ያው ይነግረዋል ስሙን። በሩን በሚከፍተው ሰዓት ባለፈው እንዳልነው የትሪኒቲ 303 አይደለም፣ የኒዮ ደግሞ የሚኖርበት ክፍል 100
አንድ ነው እና ያው ብር እንደያዙ ይጠይቃቸዋል። አመጣው ይሰጡታል። ለምን ቆያችሁ? ለ2 ሰዓት ቆይታችኋል የሚል ነውና ስለ ታይም ነው እያወሩ ያሉት ነው። ስለ ታይም ነው እና አይ ታይም 2 ሰዓት ነው እና በዘፍጥረት ላይ 4 አፍላጋት አሉ። ከ4ቱ አፍላጋት ላይ ሁለተኛ ላይ ያለው አባይ ነው እና የአባይ ወይም ደግሞ የጊዮን እነሱ የሚኖሩባት ያቺ የሚወጡባት ወይ ደግሞ ኢትዮጵያ የሚሏት ወይ ደግሞ ይሄ ከሜትሪክሱ ውጪ የሆነችው እና ትንሣኤ ያለባት የሚሏት ዛዮን ነው። ጽዮን ወይም ጊዮን ማለት ነው። ከዛ ጋር የተያዘ ነው እና ከ4ቱ አፍላጋት በአክሲማሮስ መጽሐፍ ላይ ጊዮን ከወይን ጋር ነው የሚያያዙት፣ ከደም ጋር ማለት ነው። ሄዶ ሜትሪክስ ላይ እዛ ሞርፊየስ ለኒዮ የሚሰጠው ቀይ ፒልስ እንደሆነ ይታወቃል። ስለ 2 ሰዓት ነው ማለት አዌክ የሚኮንበት ማለት ነው። የህይወት ውሃ ወይ ደግሞ ዋይን አንደርስታንድ የህይወት ውሃ የሆነ ከገነት የሚወጣ አፍላጋት የሰው ልጅን አዌክ የሚያደርግ ውሃ ማለት ነው። የቃና ዘገሊላ ላይ ውሃው መለወጡ ውሃ አንደርስታንዲንግ ነው፣ ወይን ነው ለማለት ነው። እና 2 ሰዓት ያሉት ለዛ ነው። ያችን ጠብቀን የመጣ ነው ማለታቸው ለዚህ ነው። ከጊዮን ጋር የተያዘ ስለሆነ ነው ኢትዮጵያ ዓለም ሁሉ እንትን የሚላት እና ጽዮን የጽዮን ምድር ኢትዮጵያ ነች። ያው የኢትዮጵያ የሚሉት እነዚህ አትላንቲስ የሚሉት ሁሉ የኢትዮጵያ መሆኗን ማሳያ ነው። ፓርት 4 ላይ ወደፊት ከበረታንና እየሰራን ስንሄድ ስለ ዛዮን እንደጠፋችባቸውና አሁን ያለችው አዮ ናትና አዮን ዲስተርብ አታድርግብን ብለውት ይሉታል። አዮ ማለት አዮ ሞሚና ማለት ነው። ዛዮን ስጠፋ አዮ ሞሚና ነው የሚሆነው እንደማለት ነው። ከኢትዮጵያ ጋር የተገናኘ ነው። ፕሪያንካ ቾፕራ ነች እዛ ላይ የምትሰራው ፓርት 4 ላይ እና ፊልሙ ከመለቀቁ በፊት ኢትዮጵያ መታ እንደሄደች ይታወቃል። ከዚህ ጋር የተያያዘ ነገር ስላለው ነው። ወደ ዋናው ሐሳባችን ስንመለስ አሁን እሱም በዛኛው ፓርት ላይ እንመለስበታለን። ገንዘቡን ይሰጡታል። ያ የተሰጠውን ገንዘብ ይዞ የሚከፍተው መጽሐፍ አለ። ይሄ ሲሙላክራና ሲሙሌሽን የሚል መጽሐፍ አለ። ይሄ መጽሐፍ በጂያን ባድሬላርድ የሚባል ጸሐፊ የተጻፈ መጽሐፍ ነው። መጽሐፉ ማለት ነው እና ስለ ተለያዩ ነገሮች ነው የሚያሳየው እና በእንትኑ ላይ መጽሐፉን በፒዲኤፍ አውርዳችሁት የምችሉ ሰዎች ብታዩት ጥሩ ነው። በጣም ኳይት ኢንተረስቲንግ የሆኑ ነገር አለው እዚህ ላይ እንደ ይሄ ኮንቴክስቶቹን እንፖስተዋለን። በጣም ስለ ብዙ ነገር ነው የሚያወራውና በጣም ትላልቅ ሐሳብ ነው ይዘው እንዴት የሰው ልጅን በሲሙሌሽን እንደሚያስሩትና በሰውነቱን ጭንቅላቱን እንዴት ዲስቶርት እንደሚያደርጉት ከዛ ውስጥ ነው መጽሐፉ ውስጥ ገንዘቡን ያስቀመጠበትና ከዛ ውስጥ ነው አውጥቶ የሰጠው። ሐሳቡ ምንድነው? እዚህ መጽሐፍ ውስጥ ያለውን ነገር ነው ሰዎች ዲሲቭ ማድረጊያ ነገር የሚሰራበትን እሱም ዲሲቭ የሚያደርግበትን የእነሱን ሲስተም ማኒፕሌት የሚያደርግበትን ዲስክ ነው አንስቶ የሚሰጠው ማለት ነው የሚመልስለት። ሃሌሉያ ይልና አንተ የኔ ሴቪየር ነህ ምናምን ብሎ ይጠይቀዋል። መጠየቅ ሳይሆን ሐሳቡን እንትን ይለዋል። አዳኝ ነህ ይለዋል። ተው እንደዚህ አይነት ነገር ጂሰስ ብሎ ይለዋል። ተው እንደዚህ አይነት ነገር ብለህ እኔ ስሜን አትጥራ ሲል አዎ የለም የሚል ነገር ነው። ያው አንዳንዴ የምንቀበለውና ማንቀበለው ብለናል ሜትሪክስ ላይ። ያ ነገር ሀፕን አላደረገም፣ ኢየሱስ የሚባለው አልመጣም በጭንቅላታችን ውስጥ የሚል እሳቤ አላቸው። አሁን በእንደዚህ ይሄኛውን ዓለም ሲስተም የሚቃረኑ ግን ሰምታይምስ ኢየሱስ ክርስቶስ በአካል አልመጣም ብለው የሚታሰብ እሳቤ አለና
ያው እነሱን አንቀበልም፣ የሚያነቃንን እንቀበላለን። በዚያ ጉዳይ ላይ እንትን ይለዋል እና መቃዠቱን ይናገራል። በህልሜ እንዳለሁኝ ኒዮ ተመልሶ በህልሜ እንዳለሁኝ ይሁን በውን እንዳለሁኝ አላቅምና ግራ እየገባኝ ነው ብሎ ይለዋል። እና እሱም ያኛው ሌላ መልስ ኢንቢትዊን እንደሆነ ማለት ይሄ ምን ብሎ ይመልስለታል? ይሄ ኖርማል ታይም ነው የሚባለው እና ማስኩላኒቲ ወይ ማስኩላኒ ነው ወይ መስኩላር ነው ብሎ ይጠሩታል ይላል። እና አንዱ የህይወት አካል ነው ብሎ ይልና ይሄ የተሰካውን እንዳትነቅለው ይላል። ለምን በሜትሪክስ ላይ የተሰካ አለ አይደል? ከጀርባ ያለ እሱ ሲነቀል ከሜትሪክሱ ይወጣል። ያው ለባትሪ ሆነን ስለምናገለግል ማለት ሜትሪክስ ውስጥ እንደ ባትሪ ሆነን ነው የምናገለግለውና ሌላኛው እንደዛ ካለ በኋላ ለምን ጆይን አታረገንም የሚል ሐሳብ ይዘውለት ይቀርባሉ። ያንን ሐሳብ አይ ብገባ ይሻለኛል ብሎ ይለዋል። ከዛ በህልሙ ያየውን ዞር ስትል ልጅቷ ራቢቶልን ያያል። ያው አሊስ ወንደርላንድ ላይ ያለ ታሪክ ነው። ያው ሰማያዊ ልብስ ያደረገች ጥንቸል አሊስ ተከትላት ወደዛኛው ዓለም የምትሄድበት ነው። ያው ቀዩ ፒልስን ሲዋጥ አሊስ ወንደርላንድ ነው ከሜትሪክስ ውስጥ መውጣት እንደማለት ነው። እና ከአንድ ከእስር ቤት ወጥቶ ወደ ስላሴው መሄድ ነው። ትሪኒቲን የሚያገኛት እዛ ሄዶ ነው። ያው እንዳልኩት ብዙ ነገር ማንስማማበት ቦታ አለ። መጠጥ ቤትና ጭፈራ ቤት ነው ልታገኙ የቻለችው። ያ ሳይሆን መንፈሳዊ ቦታ የሚገኝበት ቦታ ነው። ከኒዮ ወደ ትሪኒቲ ወይም ከኢየሱስ ክርስቶስ ወደ አብ ወልድ መንፈስ ቅዱስ የሰው ልጅን ያስታረቀበት መንገድ መሄጃ ነው፣ ያኛው ዓለም ነው የሚል አንድምታ አለው። በሌላ ፕሮግራም እስከምንገናኝ ደግሞ በተጨማሪ ማለት ከዚህም በኋላ ባለው ሰላም ቆዩ።